በጋውን ምናምን ሹራቢ የለበስን ነው። እሺ ሰላም ቢያቸው ወይ ለካ ሰላም አላልኳችሁም። ወደ ገደለው ገባ። ሰላም ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር። ክፉና ደጉን አይተው ዛሬ ለትዳር በቁ ሙሽሪትና ሙሽራው እኛ ምን መርቃቸው። አቤት 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 ውበት! ሩታችን እንግዲህ ተሞሽራለች። እንኳን ደስ አላችሁ የግሬስ ፋሚሊ በሙሉ እንኳን ደስ አላችሁ። በእውነት በጣም ደስ ብሎኛል። ሁላችንም ይህችን ቀን ነበር ስንጠብቅ የነበረ፣ ግን ስለተሳካ በጣም ደስ ብሎኛል ማለት ነው። በዚህ አጋጣሚ በእውነት ማነው እንደኔ ደስ ያላችሁ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ እንዴት ናችሁልኝ ቤተሰብ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦች እስኪ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ አበረታቱኝ ለማለት እፈልጋለሁ ማለት ነው። የኔ ውድ ቤተሰብ ማለት ነው። እንግዲህ ሩታ ተሞሽራለች ማለት ነው። የምር በጣም ነው ደስ የሚለው ማለት ነው። እና የሩታ ቢሎ አእምሮ ምርጫው በጣም ነው የወደድኩ። ሁለተኛው ማለት ነው። አቤት 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 ውበት ደፍቶበታል እውነት ለመናገር ማለት ነው። ሩታ በጣም ነው የሚያምረው። እኔ ሁለተኛ የመረጡ አንደኛው እስከዛ ነው፣ ግን የሁለተኛ ምርጫው ቢሎ በጣም ወድጃለሁ ማለት ነው። ከሩታ በጣም ነው የሚያምረው እውነት ለመናገር ማለት ነው። ከመጀመሪያው ሁለተኛው ወድጃለሁ ማለት ነው። እና እነሱም ሁለተኛ ነው ማለት ነው። አቤት 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 በጣም ደስ የምለው ማለት ነው። እና አብርሽና ሩታ እንኳንም ደስ አላችሁ፣ እንኳንም ለዚህ ቀን አበቃችሁ። በእውነት በጣም ደስ ብሎኛል። የሰው ደስታ የሚያስደስታችሁ በሙሉ እንኳን ደስ አላችሁ ለማለት ፈልጋለሁ። የምር በጣም ብዙ ሰዎች በሩታና በአብርሽ እስከ ዛሬ ምንም ተስፋ ሳይቆርጡ እስከ ዛሬ ከነሱ ጎን የሆናችሁ በሙሉ በዚህ አጋጣሚ እንኳን ደስ አላችሁ ማለት ነው። የምር በጣም ነው ደስ ያለኝ ማለት ነው። እና እንኳንም ለዚህ ክብር አበቃችሁ እውነት ለመናገር ማለት ነው። እና በቃ በዚህ ሁኔታ ሩታና አብርሽ ለዚህ ቀን ስላበቁ በጣም ነው ደስ ያለኝ። ብዙ ሰው አላመነም የሩታና የአብርሽ ሰርግ ውሸት ነው፣ በቃ በጣም ብዙ ነገር እየተባለ የነበረ ዛሬ ግን ወደ እውነት ስለተቀየረልን እውነት በጣም ደስ ብሎኛል። በዚህ አጋጣሚ የሩታ የአብርሽ ሁላችሁም አደናቆች እንኳን ደስ አላችሁ ለማለት ፈልጋለሁ። ይሄ ሁሉ የእናንተ ውጤት ነው ማለት ነው። እና በጣም ደስ ብሎኛል በእውነት። የሰው ደስታ የሚያስደስታችሁ በሙሉ በድጋሚ እንኳን ደስ አላችሁ ለማለት ፈልጋለሁ። በተለይ የግሬስ ፋሚሊ ማለት ነው። እና እስከ ዛሬ በማላችሁ ብዙ ነገር ሲፈጠር የነበረ እስከ ዛሬ ሳይሰልቻችሁ ሳይደክማችሁ ተስፋ ሳትቆርጡ ከነሱ ጎን የሆናችሁ በእውነት ይሄ የእናንተ ውጤት ነው ብዬ ነው የማምነው እውነት ለመናገር ማለት ነው። እና በጣም ነው ደስ ያለኝ። ምክንያቱም የአብርሽና የሩታ ሰርግ እውነት ያልመሰለ ሰዎች አለና በዚህ ጊዜ ስለደረሱ በጣም ደስ ብሎኛል እውነት ለመናገር ማለት ነው። እና በጣም ነው ደስ ያለኝ በእውነት። ትዳራችሁ የተባረክ የተቀደስ የሳራና የአብርሃም ትዳር ያድርግላችሁ። ዋናውን ነገር ምንድን ነው? በሰላም ዱባይ ገብታችሁ ጊዜያችሁን እዛ አሳልፋችሁ በሰላም ወደ ኢትዮጵያ ስትመለሱ ጊዜ ነው የምር እማምነው ማለት ነው። እና እግዚአብሔር ይርዳችሁ። ሩታና አብርሽ ሀሳባችሁ ፈጣሪ ያሳካላችሁ የኔ ምኞቴ ነው ማለት ነው። በጣም ነው ደስ ያለኝ፣ ጌታን በጣም ደስ ብሎኛል ማለት ነው። እና ሩታ ሁሉ ነገር ነው የሚያምርበት የምር በጣም ነው ቢሎ በጣም ነው ያማረባት ማለት ነው። ለመናገር በጣም ወድጃለሁ ማለት ነው። እንግዲህ ዱባይ ያላችሁ
እንኳን ደስ አላችሁ። እንግዲህ በጉጉት ጠብቁ። ወይኔ እሑድ ወይም ቅዳሜ ነው ሮብ ነው ቅዳሜ ነው የተባለ የነበረ እንደዛ ነው። እና ለማንኛውም መልካም ጉዞ እንላለን በዚህ አጋጣሚ ማለት ነው። ፈጣሪ ይርዳችሁ። በሰላም ደግሞ ዱባይ ጊዜያችሁን አሳልፋችሁ በሰላም ወደ ኢትዮጵያ ይመልሳችሁ ነው የምለው። የኔ ምኞቴ ይሄ ነው እና በጣም ነው ደስ የሚለው ማለት ነው። እና በጣም ደስ ስላለኝ ነው ቤተሰብ ደስ ብሎኛል። እንኳን ደስ አላችሁ ለማለት እፈልጋለሁ። የምር በጣም ደስ ብሎኛል። ለዚህ ቀን ለዚህ ክብር አብርሽና ሩታ እዚህ ቦታ ለዚህ ክብር ስላበቁ በጣም ደስ ብሎኛል። የምር ነው የምላችሁ ቤተሰብ ደስ ስላለኝ ነው እና እንኳን ደስ አላችሁ ለማለት እፈልጋለሁ የኔ ውድ ቤተሰቦች ማለት ነው። ቪዲዮን ከወደዳችሁ ላይክ አድርጉ ማለት ነው። አይታችሁ አትለፉ ለማለት ፈልጋለሁ። በተረፈ አመሰግናለሁ። በርቱ።